አድማጭ ተመልካቾቻችን ዛሬ ያለነው በካንቶን ፍሪቦርግ ነው ካንቶን ማለት በፈረንሳይኛው ክልል ማለት ነው ዛሬ እየተመለከትን ያየነው የስዊዘርላንዶችን የበሬዎቹ ከከፍተኛው ተራራ ወደ ዝቅተኛው ተራራ የሚወርዱ ስለሆነ በጣም ብዙ እንትኖች አሉ ብዙ በሬዎች አሉ እነዚህ በሬዎች እንግዲህ በበረዶ ስለሚመጣ ወደ ታች ይወረዱ ነው እንደዚህም ደግሞ ምንመለከታቸው ደግሞ ሰረገላዎችም አሉ እነዚህ ሰረገላዎች እንደምታያቸው በእንደዚህ አይነት መልክ ይሄዳሉ ሲንቅረብና እንመልከታቸው ይሄንን ቪዲዮ የምትወዱ ሰዎች ላይክ ሼር ሰብስክራይብ በማድረግ እንድትተባበሩ ስንጠይቃለን እንግዲህ ዛሬ ጉዳይ ዛሬያችን ቀጠሯችን በጣም ያማረና የተሳካ ነው አካባቢው በጣም ብዙ ገበሬዎች ያሉበት ነው ይህ አካባቢ በብዛት የሚታወቀው በፎርማጅ ስራ ወይም ደግሞ በአይብ ስራ ስለሆነ ብዙ አይነት ሰዎች አሉ የገጠር ሴቶች ይወርዳሉ የገጠር ወንዶች ይወርዳሉ የሚበላቸውን የሚጠጣውን ተጸዳው እንደምትመለከቷቸው ሰውየውም ደግሞ እንደዚህ መሰለ ዋይን ይሰጣቸዋል እነን ዋይን መሰለ ደግሞ ተቀምሳላችሁ ስዊሶች እንግዲህ በእንደዚህ አይነት መልክ እንግዲህ ኢትዮጵያን ያስተዋወቀን እንገኛለን አብራችሁ ቆዩ እንግዲህ አድማጭ ተመልካቾቻችን እንደዚሁ ደግሞ በገጠር ውስጥ ደግሞ ሆነው እንደዚህ እንደምትመለከቷቸው ደግሞ ትሬኖችን እናያለን እንደዚህ ትሬኖች በገጠር አካባቢው ያቋርጠው ወደ ከተማ የሚሄዱ ነው ይሄም ደግሞ በመታየት በጣም ልዩ ውበት ሰጥቶታል ዛሬ ያለነው በሀገረ ስዊዘርላንድ ፍሪቡርግ አልብ በሚባል በትንሽ ገጠራማ ስፍራ ቦታ ነው ያለነው ይሄ ስፍራ እንግዲህ በብዛት ቀደም እንደነገርኳችሁ በፎርማጅ ስራ ወይም ደግሞ በአይብ በተለያየ ምርቶች የሚገኙበት ስፍራ ነው ለትራንስፖርትም ደግሞ የሚሄኑ እንደዚህ አይነት ደግሞ ትራንስፖርቶችን ደግሞ እንመለከታለን እንግዲህ ስዊዘርላንድ እንግዲህ ለየት ከሚያደርጋት ነገር ቢኖር እንግዲህ ተራሮቻቸው ናቸው እነዚህ ተራሮቻቸው እንግዲህ በእነዚህ ያየን አብረን እንቆያለን መልካም ቆይታ እንግዲህ አድማጭ ተመልካቾቻችን ምናልባት በዚህ በኩል ላይ ያያቸዋቸው እነዚህ ምን እንመለከታቸው ይሄ ገበሬዎቹ ቁጭ ብለው የላም ወተት በሚሰጥበት ጊዜ ለመታለቢያ የሚጠቀሙበት እንደመቀመጫ በርጩማ እንደምንላት ነው ይሄንን ያው ብዙ ጊዜ ያሳየቻቸዋለሁ እነዚህ ምን እንመለከታቸው በስዊዘርላንድ የስዊዘርላንድ ሀገር ከብቶቹ ወይ በሬዎቹ ላይ አንገታቸው ላይ የሚንጠለጠለው ይሄ በጣም ባህላዊ ነገር ነው በጣም እንግዲህ እንደምታዩት ይሄንን በሽያጭ መልክ ማቅረብ ይቻላል ብዙ ነገሮች አሉ በዚህ ፌስቲቫል ላይ እንግዲህ ብዙ ነገር እንመለከታለን ወደዚህ ደግሞ ቀረብ ብለን ስንመለከት ደግሞ ሌላም እናያለን በዚህ ላይ ደግሞ የምታዩቸው ይሄንን የመሰሉ ቀበቶች አሉ በፈረሶች ላይ የሚደረጉ እሷ ያው የፈረሶችን እንትን እየሰራች ነው ሳባ qu'est-ce que vous faites les cloches les cloches pour la OK እንግዲህ እሷ ለደውሉን እየሰራው ነው የምትለው ለከብቶቹ ለአንገታቸው ላይ የሚደረገው በእንደዚህ አይነት መልክ ነው የሚሰፉት ሌሎች በዚህ በኩል አሉ ይሄው በዚህ በኩል ደግሞ እንመለከታለን ይችማለች ይሄ ለየት ያለ በስዊስ ከብቶች ላይ የሚታሰር ነው የተለያየ ነገር አለ በጣም ደስ የሚያሰኝ እንግዲህ በእንደዚህ መልክ ሰዎቹ ባህላቸውን በእንደዚህ መልክ ነው የሚያከብሩት በዚህ አካባቢ ይሄ እንዳልኳችሁ ይሄ ባህል የሚደረገው በአያመቱ አንድ ጊዜ የሚደረገው በእኛ ሀገር በክልሎች በክልሎች በተለይ በግብርና ስራ የሚተዳደሩ ግብርና ከብት ያላቸው ሰዎች
ይሄንን ባህል ያከብራሉ በስዊዘርላንድ ሀገር በተራራ ያሉ ከብቶችን ወደ ከተማ አምጥተው የሚያኖሩበት ነው ለምንድነው ወደ ከተማ የሚኖሩት ብትሉኝ የሚኖሩበት ዋነኛው ምክንያት በ3000 አልቲቲዩድ ወይ ደግሞ በ10000 ፊት ላይ ብዙ በረዶ እየመጣ ስለሆነ ያንን በረዶ ከብቶቹ መቋቋም ስለማይችሉ ቀጥታ ከተራራው ወደ ዝቅተኛ ቦታ ይወርዳሉ ይሄ ነው እንግዲህ ታሪኩ በዚህ ላይ እንግዲህ ብዙ የታሪክ የሚቀርጽበት ወይ ደግሞ ታሪክ ብዙ የሚነገርለት ስፍራም ነው ቦታ እንኳን ወደ ስዊዘርላንድ አልበቭ የሚባል በትንሿ ወረዳ በሰላም መጣችሁ እንቀጥል አድማጮቻችን ተመልሰን መተናል ሁለተኛው ዙሩ የከብቶቹን ዙር ያያየን ነው ይሄን መስላል ከፊት ለፊታችሁ የምታዩት እሷ የምታዩት የገጠር ሴት ናት የገጠር ሴት እንግዲህ እንደነገርኳችሁ አንገቶቻቸው ላይ የታሰሩ ደውል አለ ያንን ደውል እንግዲህ በዚህ በስዊዘርላንድ ተራሮች ላይ ወርደው ወደ ከተማ እየሄዱ ነው ይሄን ይመስላል አድማጭ ተመልካቾቻችን ሌላው እንግዲህ ሌላው ደግሞ እንደምታያቸው ልጆችም አሉ እነዚህ ልጆች እንደምታያቸው ሳሊ ሰባ ሱፐር merci ለየት የሚያደርገው የስዊስ ባህል እንግዲህ በእንደዚህ መልኩ ነው እንግዲህ ህፃናቶቹ ከብቶቹ ልጃገረዶቹ ሽማግሌዎች አዛውንቶቹ ሁሉም እንግዲህ ይሄንን ባህል ለማክበር ከከተማና ከገጠርም ያሉ ወርዶ ይሄንን ባህል በትልቅ ባህል ያከበሩ ነው እንግዲህ ፈረንጆች የራሳቸውን ባህል እንግዲህ እንዴት እንደሚያከብሩ በራሳቸው ባህል እንኳን እኔን ራሴ በእነሱ ባህል ተስቤ እዚህ መምጣቴ በጣም የሚገርም ነው እኛ ደግሞ ኢትዮጵያኖች ደግሞ ከነሱ የበለጠ ባህል አለን ቋንቋ አለን የራሳችን የሆነም ደግሞ መልካም ምድር አለች ብንሰራ አንድ ላይ ብንሆን ብንተባበር እኛ ኢትዮጵያኖች እንኳን ለስዊሶች አይደሎች ለሌሎቹን ተርፋለን አሳቴ ሱፐር merci አሳቴ merci አሳቴ Il y a quel pays? Merci. Hein? Moi, je vais à l'Éthiopie. Éthiopie. L'Éthiopie. Est-ce que vous connaissez l'Éthiopie? Éthiopie, la carte. Sur la carte. C'est la carte. Cardoulen et ok. Est-ce que vous avez été en Afrique? Non, jamais. Africain médio, vous êtes suisse? Oui. Ok. Vous connaissez pas du tout l'Éthiopie? Non. c'est donc ከአፍሪካ እንተዋወቃለን ትላላችሁ እንጂ ይሄ እንኳን ስዊስ እንኳን አፍሪካንም አልሄድኩም ኢትዮጵያም አልሄድኩም ነው les gens ils disent c'est très joli votre costume surtout la ceinture vous êtes paysan ገበሬ ነው Non, je suis pas paysan. vous êtes quoi Je suis militaire. militaire እንግዲህ እሱ ወታደር ነኝ ማለት እኔ እንኳን ገጠር ነኝ የገጠር ሰው ወይ ደግሞ ገበሬ ነኝ ብዬ ነበርኩት አይ ገበሬ አይደለም እኔ ወታደር ነኝ vous êtes quoi ኮላዊ ነገር ነው እንግዲህ ይሄንን ደግሞ እንድታዩ ደግሞ ጋብዣቸዋለሁ የሚቀጥለው በእንደዚህ ነው እንደምታያቸው ልጆቹም ራሳቸው የገጠር አለባበስ ላይ ብቻ ነው ሳንቴ ደስ ከሚለው ነገር ምን መሰላችሁ ልብ ብላችሁ ከተመለከታቻቸው የገበሬዎቹ ልብሶቻቸው በጣም ልዩ የሆነ ውበት አለው በተረፈ ደግሞ ከብቶቹ ደግሞ እንዴት እንዳጌጡ ወይም ደግሞ እንዴት እንደሚያማምሩ ማየት ይችላልላችሁ እንግዲህ እስቲ አብሬ ከነሱ ጋር ደግሞ አብረን እንጓዝ እንግዲህ ይሄንን መስላ ቤተሰቦች እንግዲህ እኛም ከነሱ ጋር አብረን የተጓዝን እየሄድን ያለነው ተመልካቾቻችን አሁን እንግዲህ የስዊዘርላንድን የትሬን
ባቡሩን እንመለከታለን እነዚህ ባቡሩ የምትመለከቷቸው ከደብረ ዘይት አቃቂ በትናንሽ ሰፈር ውስጥ ሄደው የሚሄዱ ናቸው እነዚህ መኪና ይዞ የማይመጣ በተለይ ወደ ገጠር ስንመጣ ሰዎቹ በትሬን ባቡር ይዘን እንድንመጣ ነው የሚፈልጉት ለመሰላችሁ እንዳይበከል እንደምትመለከቱት እንግዲህ የስዊዘርላንድ ትሬን ደግሞ በእንደዚህ እንግዲህ በስዊዘርላንድ ውስጥ በገጠርማው ስፍራ አካባቢ በእንደዚህ አይነት ደግሞ እንደምታዩት ህዝቦቹ ደግሞ ይንቀሳቀሳሉ ለየት ያለ ነው ይሄ ምን መሰላችሁ ይሄን ትሬን ስትመለከቱት በተራሮቹ ማከለ ሩቃችሁ ሆናችሁ ስትመለከቱት ላንድስኬፕ እንለዋለን ወይ ደግሞ የእይታ ፖስተር ምናምን ሲሰራይታችሁ ከሆነ ከዚሁ ከሀገረ ስዊዘርላንድ ነው እንግዲህ ሌሎችም ሀገሮች አሉ እኔ የስዊስ አፍቃሪ ስለሆንኩኝ ስዊስን ስለምወድ ከስዊሶች ደግሞ ጥሩ ነገር እንደምንማር በማሰብ ዛሬ በጠዋት ተነስቼ ይሄንን የመሰለ አየር ይሄንን የመሰለ ስዊዘርላንድ ተራራ በሚያምር በኢትዮጵያዊነቴ በስዊሶች ማከለ ላይ የተንጎዳደርኩ ነው እቺ የምታዩት እንግዲህ በትርናት በተቻለ መጠን ባለኝ ነገር አገሬን ለማስተዋወቅ ወደ ኋላ አይደለም አሁን ደግሞ እንደ ገበሬ ሉልና ዞር ትሬኑም እየመጣ ነው ቤተሰቦች እንግዲህ ስዊዘርላንድ በገጠርማ ክፍሉ እንግዲህ ትሬኑ የኔን ይመስላል ዛሬ እንግዲህ በዚህ በሀገረ ስዊዘርላንድ ላይ ይገኛለው በአለ መታደም የረሳውት ነገር ቢኖር ቡናዬን ረስቼ ነበር ቡናና ቄጤማዬ እና ሌላው ደግሞ እዚህ ጋር ደግሞ ፈንዲሻ አለች እቺን ቡና የጠጣን የስዊዘርላንድን ባህላዊ ዝግጅት ላይ ተገኝቻለሁ እሱ ደግሞ ለመመልከት አብራችሁ ከኔ ጋር ስለምትቆዩ በጣም አመሰግናለሁ ይሄንን ቪዲዮ የምትወዱ ሰዎች ካላችሁ ላይክ ሼር ሰብስክራይብ በማድረግ እንግዲህ እዚህ ውስጥ የሚያላችሁ በቲክቶክ የሚያላችሁ ሰዎች እንኳን በሰላም መጣችሁ በሀገረ ስዊዘርላንድ እኔ ደግሞ ኢትዮጵያን መስዬ ያው እንደምታዩት ዱላዬን ይዤ ቡናዬን ይዤ ሲኔን ይዤ ተከስቻለሁ ተመልካቾቻችን እንኳን ወደ ሀገረ ስዊዘርላንድ በሰላም መጣችሁ ስዊዘርላንድ እንግዲህ ወደ 9 ሚሊዮን ህዝብ የሚኖርባት በፌደራሊዝም የምትመራ ሀገር ስትሆን በ26 ካንቶኖች ወይም ደግሞ በሀገራችን አጠራር 26 ክልሎች የሚኖርባት ወደ ስዊዘርላንድ እንኳን በሰላም መጣችሁ ስዊዘርላንድ ሀገር የምትታወቀው በቸኮላታ ስራ ስዊዘርላንድ ሀገር የምትታወቀው በሰዓት ስራ ሮሌክስ ስዊዘርላንድ ሀገር የምትታወቀው በመልካም ምድሪቷ በተራራዋ ነው የምትታወቀው ስዊዘርላንድ እንግዲህ በተረፈ ወደ ስዊዘርላንድ በመንመጣበት ጊዜ ምን የመሰሉ የስዊዘርላንዶችን ከፍቶችን እንመለከታለን በተለይ በስዊዘርላንድ በከፍተኛው ተራራ ላይ ያ ማለት በ4000 የጫማ ከፍታ ወይም ደግሞ በ10000 ፊት ላይ የስዊስን ከብቶችን እንመለከታለን ይህ ልብን የሚስብና ልብን የሚያስደስት የተራራ መስቦ ያለባት ወደ ስዊዘርላንድ እንኳን በሰላም መጣችሁ ዛሬ የምንገኘው አልበቭ በመተባል በትንሽ ቀበሌ መንደር ነው ይህ በፍሪቡርግ አካባቢ ነው አሁን ቀጣዩ የገበሬዎቹ እየመጡ ስለሆነ ወደ ገበሬዎቹ አብረን እንድንሄድ ጋብዛችሁ ቤተሰቦች እንግዲህ አሁንም እንግዲህ መጥቷል ከፊት ለፊታችሁ የምትመለከቱት የስዊዘርላንድ ገበሬዎች ናቸው Albev. Ouais, Albev. Albev, voilà. Au 20e, la commune. La commune, ouais. Ok. En tout cas, c'est super. Bon, est-ce que vous connaissez l'Afrique? L'Afrique, ouais, je connais. Menitaka, l'Afrique, par exemple. Non, je connais pas ça. Vous avez été en Afrique?
Non, pas Personne. encore. Oh. Ok, il faut aller visiter l'Afrique. Moi, je viens. Est-ce que vous connaissez l'Éthiopie? L'Utopie. Hein? J'ai déjà entendu, ouais. T'as entendu quoi? J'ai entendu l'Utopie, enfin j'ai déjà entendu... La guerre? Non, pas la famille? guerre. T'as autre chose à dire? Ben, je souhaite tout le meilleur pour l'Afrique en général. l'Afrique, hein. Oui, oui. Parce que je sais qu'on va tous vivre des temps difficiles, mais Ouais. particulièrement l'Afrique, je pense. Afrique. Oui. Est-ce que, juste une petite question, simple, je te demande une question. Quel pays en Afrique qui était jamais colonisé? En Afrique, essaye juste በአፍሪካ ውስጥ ቅኝ ግዛት ካልተገዙት ሀገሮች አንድ ሰው ሞክር ብየዋለሁ። ሲሞክር ማን እንዲልና Je crois qu'il n'y en a pas. ነናፋ Je crois pas. እንግዲህ አፍሪካኖች በፍጹም አልተገዛቸውም ነው የሚሉት። Les autres Africains ils ont été colonisés sauf l'Éthiopie. Où je vis à l'Éthiopie. Ouais. L'Éthiopie c'est un des pays qui est jamais colonisé par l'Ouest. Ok. Par des Européens, les Américains, les Canadiens. Mais il y a l'Italie quand même qui est passée. L'Italie, ils ont passé, mais ils ont pas resté longtemps. On a défendu. En Italie, tu mettons le Orara Mokra, on a peur. Ah, mais je savais pas, mais. Ouais. Ok. Ok, ouais. En tout cas, merci pour les... Comment tu t'appelles déjà? Moi, c'est Jérémy. Jérémy, moi je m'appelle Sissa, moi j'habite à Lausanne, mais j'aime la Suisse. En tout cas, merci beaucoup d'avoir pris le temps avec moi. Mais Qu'est-ce que c'est le Kaleba Messegralo, Xerstele. de même, merci beaucoup. Dis un mot, je t'apprends un mot. La paix. La paix dans notre langue, salam. Dis salam. Salam. Salam, c'est quoi? C'est la paix. La paix. Salam. Salam. Salam, l'Éthiopien. Salam Ethiopia. Salam, l'Éthiopien. Salam Ethiopia. Ouais. Merci. Ok, ciao. Ciao. Merci. Ok. ኦኬ ገበሬዎቹ እየመጡ ስለሆኑ ገበሬዎቹን ለመመልከት እንግዲህ ሁላችንም እንግዲህ እንድንትመለከቱ ስል በትትና ጠይቃችኋለሁ። የምትወዱ ሰው ደግሞ ካላችሁ ይሄንን ፕሮግራም ይጠቅመኛል እወዳለሁ ለምትሉ ሰዎች ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትተባበሩ ስል በትትና ጠይቃለሁ። እንግዲህ እንደምታዩቸው ልጆቹ ያው እንደዚህ መስለዋል፣ ጫናቶቹ እንደዚህ መስለዋል። እነዚህ የምታዩቸው በስዊዘርላንድ ውስጥ ገበሬዎች ናቸው። ቤተሰቦች እንደምታዩቸው የስዊዘርላንዶች ከብቶች በእንደዚህ መልክ እንመለከታቸዋለን። በጣም በሚያምር መልክ አበባ አድርገው አጊጠው እነዚህ ደግሞ የምታዩቸው ደግሞ በስዊዘርላንድ ሀገር ገበሬዎችን እንመለከታለን። በነገራችን ላይ አድማጭ ተመልካቾቻችን እነዚህ የምንመለከታቸው በሬዎች ወደ ከተማ በሚመጡበት ጊዜ በጣም ተናደው አግሬሲቭ ሆነው በጣም ተቆጥተው ነው የምናያቸው። ለምን ብትሉኝ እነዚህ የምንታያቸው ሁሉ ከተራራ የወረዱ የስዊዘርላንድ ከብቶች ናቸው። ስለዚህ ወደ ከተማ በሚመጡ ጊዜ በጣም ደስተኛ አይደሉም። ለምን ወደ ከተማ መጣን? ለምን እዚህ አመጣችሁን? እኛ ተራራ ላይ መቀመጥ አለብን። እኛ እኮ ተራራ ላይ መኖር ያለብን ብለው የሚናገሩ ነው የሚመስሉት። ገበሬዎቹ እንደጠየኳቸው ከሆነ የእንደዚህ አይነት መልስ የሰጡኝ እነዚህ ከብቶች ወደ ከተማ በሚመጡ ጊዜ በጣም ይራገጣሉ፣ ይቆጣሉ፣ ደስተኛ አይደሉም መምጣታቸውን። ስለዚህ ያው እንግዲህ ተፈጥሮ ስለሆነ ከፍተኛ በረዶ በዚህ በአውሮፓ ሀገር ስለሚመጣ ያንን በረዶ ለማምለጥ ብለው ወይም ደግሞ ያ በረዶ መኖ ስለማያመጣቸው ተመልሰው ወደ ነበሩበት ለመመለስ 4 ወር 6 ወር እንግዲህ በከተማ በእንደዚህ መልክ ይቆያሉ። አብራችሁ ቆዩ። እነዚህ ወጣቶች ልጆች የስዊዘርላንድ ገበሬዎችን እንመለከታለን። ተመለከቱት። ያው አባት እንኳን ከልጁ ጋር በእንደዚህ መልክ እንመለከተዋለን። እንግዲህ አድማጭ ተመልካቾቻችን እንግዲህ በእንደዚህ አይነት መልክ ደግሞ እናያቸዋለን። ገበሬዎቹ በእንደዚህ ይሄዳሉ። እኛም እንግዲህ እንደ ኢትዮጵያ ገበሬ ኢትዮጵያን ባንዲራ አድርገን ኢትዮጵያን ከፍ ያደረገን ሰዎች እያዩን እንግዲህ የስዊዘርላንድ ባህል በዚህ መልክ እናስተዋውቃለን። እንደምትመለከቱት አንደኛ ብቸኛ የሆነው ጥቁር ሰው እኔ ነኝ። ገበሬዎች ናቸው። እነዚህ ገበሬዎች ምናልባት በብዛት ጥቁሮችን የማያዩ አይደሉም፣ ማለት አፍሪካኖችን የሚመለከቱ አይደሉም። የሚመለከቱት በብዛት ገጠር ላይ ስለዋሉ ገጠር አካባቢ የመጡ የስዊዘርላንድ
ገበሬዎች ላያቸው በመንገዶቻቸውም ላይ ደግሞ ዋይን ይሰጧቸዋል ዋይን የሚሰጧቸው በዚህ ሀገር በስዊዘርላንድ በታሪክ ባህል ነው በባህላቸው እንግዲህ ወይን ምናምን ይሰጧቸዋል ወይን ያቀምሳቸዋል እንግዲህ እነን እየመሰለን እንግዲህ እነሱም ወይናቸውን የጠጡ ምግባቸውን እየበሉ ባህላቸውን በዚህ በደመቀ ሁኔታ ላይ ያስከልፋሉ እንደምታዩት ሰረገላውን እንመለከታለን በዚህ ሰረገላ ላይ እንግዲህ የምናየው በጣም የሚገርም ነገር ነው እኔ ይሄን ነገር ሰረገላ የሚጠቀሙት በተራራ ላይ ሲጓዙ ለምግብ ይጠቀሙበታል እዚህ ጋር የምታዩት ደግሞ መቀመጫ አለች እቺ መቀመጫ በላሟ ሰውየው በሚያልብበት ጊዜ እንደ መቀመጫ የሚጠቀሙበት ነው ባለፈውም በዚህም በቅርቡ ደግሞ በቪዲዮ ላይ ሰራላችኋለሁ ይሄ የምትመለከቱት የነሱ ባህላዊ ደስታቸው ነው ብዙ ነገር ላይ እዚህ ላይ እንመለከታለን እንግዲህ ፈረንጆች ባህላቸውን እንደዚህ ካቆዩ እኛ ኢትዮጵያኖች ደግሞ ከዚህ የበለጠ ደግሞ መስራት ኢትዮጵያን መውደድ ኢትዮጵያን ማፍቀር ባህሎቿን ለነጮቹ በማሳየት በአንድነትና በትብብር ደግሞ ሰርተን ኢትዮጵያ ለነጮቹ በእይታ ውስጥ እንድትገባ ኢትዮጵያ ታላቅ ሀገር እንደሆነች ማሳየት እንዳለብን ከፈረንጆቹ እንመለከታለን